የወይን ጠጅና ወይን ነበር ወይን አልነበረም? ወይን አይደለም። ዋናው ጥያቄ እሱ ነው። ነበረበት በመስቀልኑ በሚያነሳው ላይ ማለት ነው። ስለዚህ የወይን ጠጅ ነው ብለህ ዳይሬክት ይሄንን ልደመድመው አልችልም። ውስጡ ሌላም ማለት ነው። ጀዛከላህ ወልይ ያው የማርቆስ ወንጌል 14:50 ላይ ሁሉም ጥለውት እንደሸሹ ነው የሚናገረው። ሁሉም ይላል። ሁሉም ማለት ሁሉም አይደለም ካልከኝ እሺ፣ በዚህን ጊዜ ሁሉም ትተውት ሸሹ። ይሄ ሁሉ እንደውም ደቀ መዛሙርቱ ብቻ ሳይሆን ሌሎችም እንዳለ ከሱ ጋር የነበሩትን በሙሉ እንደሸሹ ነው። ምክንያቱም በዛ ጊዜ ሲያዝ ደቀ መዛሙርቱም እነ ማርያም አልነበሩ በዛ ሰዓት? እነ ማርያም ነበሩ። ዮሐንስ ነበር አይደል ከሱ ጋር? አይደለም። አሁን ይኸውልህ ሁሉም ካለ ልናስብ የምንችለው ከኢየሱስ ጋር የነበሩት በሙሉ ትተውት እንደሸሹ። ይሄ እኮ ለምን እንደሸሹ ታውቃለህ? ግን ኢየሱስ ሲፈረድበት ከሱ ጋር የነበሩ በሙሉ እየተፈረደባቸው ነበር። ለዛ ነው ጴጥሮስ 3 ጊዜ ዶሮ ሳትጮህ ትክደኛለህ ያለው። አንደኛ ልንገርህ ቆይ ከሱ ጋር የነበሩ በሙሉ እየተሳደዱ እየተያዙ ነበር። ጴጥሮስም የካደውበት ምክንያት እኮ ከሱ ጋር ነበረ ሲባል ይያዛሉ። ሮማውያኖች ይይዟቸው ነበር። ኦሬዲ ኢየሱስ ላይ ስለፈረደበት ጲላጦስ ስለፈረደበት ከሱ ጋር ያበረ በሙሉ ተባባሪ ተብሎ እየተያዘ ነበር። ቀብጠህ ለዛ ነው ኢየሱስን በያዙት ጊዜና ከዛም በኋላ ጴጥሮስ አጠገቡ ጋር በቆመ ጊዜ ሴትዮዋ መጣ ይሄም ከሱ ጋር ነበር አባሪው ነው አብሮ ነው ብላ ስትናገር ኧረ እኔ ሰውዬ አላውቀውም ብሎ የካደበት ምክንያት ሁሉም እየተሰደዱ ነበር። ኢየሱስ ላይ ተፈረደበት፣ ሁሉም ተፈረደባቸው። በቃ ተባባሪ ተብለው ማለት ነው። በሮማውያን እየተያዙ ነበር። ስለዚህ ሁሉም እየተባረሩና እየተፈለጉ ከነበረ ሁሉም ሸሹ የሚለው ነገር ትርጉም ይሰጣል። ትርጉም የማይሰጠው ምን እንደታውቃለህ? መስቀሉ ፊት ለፊት ማን መገኘቱ መሸሻውን እዚህ ጋር መሸሻውን እነሱ ብቻ እነሱ መገኘቱ ትርጉም አይሰጥም። በሮማውያን ፊት መገኘቱ ትርጉም አይሰጥም። መሸሽ ብቻ አይደል። እዚህ ጋር ልንገርህ ምን መሰለህ፣ አሁን ሸሹ እነሱ የሸሹበት አንደኛ የሚፈለገው እሱ ኢየሱስ ራሱ እነሱ እንዲሸሹ እንዲሄዱ እና እሱ ብቻውን ጽዋውን እንዲጠጣ ማለት ነው፣ የሞቱን ጽዋ ማለት ነው እንዲጠጣ ስለፈለገ ኢየሱስ ምን አለ? ሊይዙ ሲመጡ እኔን የምትፈልጉት እኔን ያዙ፣ እነዚህን ተዋቸው አለ። እነዚህን ተዋቸው ይሂዱ አለ። ገብቷል? እነዚህን ተዋቸው ይሂዱ አለ ኢየሱስ ማለት ነው። እና በዛ ምክንያት እነሱም ሄዱ ማለት ነው። ምክንያቱም እነሱ ሸሹ። ጽዋውን ሊጠጡ ነው እኮ ኢየሱስ ነው ይሂዱ አለው። ሂዱ ያለው እሱ ነው። ሂዱ አለ። ይሄ መሸሽ እኮ ብላክ፣ ይሄ መሸሽ እኮ ከኢየሱስ መሸሽና ሂዱ ማለት አንድ ነው። እኔ መሰል ሂዱ ስለና አንተ ስትሄድ አንድ ነው ወይ? አይ መጽሐፉ ሸሹ ነው የሚለው። እኛ ምን እናድርገው? እሺ ታዲያ አንተ አይደለም እያልከን ነው እኮ ሸሹ። ለምንድን ነው የሸሹት? የሸሹት ለምንድን ነው? ሂዱ ስላላቸው ሂዱ፣ እናንተ አታስፈልጉም፣ ለዚህ ጽዋ ለዚህ ሞት ስለማታስፈልጉ ሂዱ አላቸው። ላሳይህ ከፈለክ ማስረጃ አለኝ። ገባኝ እኮ እሱ እኮ አይደለም እኮ ሸሽተዋል። አንተ መሰለህ አንተ አንዷን ቦታ እየወሰድክ በዛ ላይ አንዷን ብቻ ይዘህ በእሷ ላይ ነው የምትናገረው። ግን ሙሉ ለሙሉ ሐሳቡ ምን እንደሆነ የሚለው ኢየሱስ ይሄንን ጽዋ ሊጠጣ ያለው ብቻውን ነው እንጂ ከሌሎች ጋር አይደለም። ብቻውን ለዓለም የሞተው ለዓለም ኃጢአት ለሰው ልጆች ሁሉ ኃጢአት በመስቀል ላይ የሞተው ብቻውን ነው። ስለዚህ ብቻውን አዳኝ ነው፣ ብቻውን ነው የሚያድነው እርሱ ማለት ነው። ለዚህ ነው እነሱን ሂዱ ያላቸው፣ ረዳት አያስፈልገውም ማለት ነው እንጂ ከእርሱ ጋር ማንም ሊሰቀል አይችልም። ቆይ ላምበበልህ ይኸውልህ እንዴ አሸሻሽታቸው እንዴት እንደሸሹ ደግሞ ለምን እሺ ለምን እንደሸሹ ልንገርህ። ቆይ ላምበበልህ አንዳንዴ እያዳመጥክ እንጂ ብላክ እንዴ ከአንድ ጊዜ አዳምጥልህ። በጣም ከመቸኮልህ አንጻር እኮ ምንም ሊገባን አልቻለም ራሱ። እሺ ላምበበልህ ምን እንደሚል ማለት ነው። ኢየሱስም እንደዚህ አላቸው፣ እንደ ወንበዴ በሰይፍና በቆመጥ ልትይዙኝ ትመጣላችሁ? በየዕለቱም ቤተ መቅደሳችሁ እያስተማርኩ ከእናንተ ጋር ስኖር አልያዛችሁኝም። መጽሐፍ ይፈጸም ዘንድ ይሄ ሆነ። በዚህም ጊዜ ሁሉም ትተውት ሸሹ።
እርቃኑን ለመሸፈን በፍታ ያገደ ምንድነው? እርቃኑን ለመሸፈን በፍታ ያገለደመ አንድ ወጣት ኢየሱስን ይከተል ነበር። ሰዎችም ይህን ወጣት በያዙት ጊዜ ግልድሙን ጥሎ ራቆቱን ሸሸ ይላል። አየህ እንዴት ሲሸሹ እንደነበረ የለበሱትንም ጥተው እርቃናቸውን ራሱ እንዳይያዙ ማለት ነው። ኢየሱስን የሚከተሉ በሙሉ እርቃናቸውን ራሱ እንዳይያዙ እርቃናቸውን እየጣሉ በራቆታቸው ራሱ እየሮጡ እየሸሹ ነበር። አንተ ፍቀዱላቸው ችግር የለውም እነሱን ልቀቋቸው ምናምን እያልክ እዚች ጋር ደግሞ እነሱ እየተሰደዱ ነበር። ይሄ ስደት ደግሞ እስከምን ድረስ መሰለ? እስከ ሐዋርያቶቹ ድረስ። ሐዋርያ ስራ ላይ ሄደ ከተመለከት እዛም እያሳደዱ እየገደሏቸው ነበር። ስንቶቹ ተፈረደባቸው? እነ ያዕቆብ እነ ምናምን ስንቶቹ ተገደሉ እየተፈለጉ ማለት ነው። በጲላጦስ ከተፈረደባቸው በኋላ ሁሉም ስደተኛ ነው የሆነው። ወዶ ሳይሆን በግዳቸው ነው ስደተኛ የሆኑት። ገብቷል? እንደዚህ ዝም ብለው ሄደው የመስቀሉን ስቅለት ምናምን የታደሙ አይነት ነገር አይደለም። እየተሰደዱ ነበር እያንዳንዱ በሙሉ እየተፈለጉ። እንደውም መውጣት እስከሚያቅታቸው ድረስና በሴቶች ነበር እንትን የሚሉት የነበረው። ለምን ይመስላል? ከተገደለ በኋላ ሴቶች እየሄዱ እንትኑን የሚቀቡት ሽቶ የሚቀቡት የነበረው ሴቶቹ ማለት ነው። ወንዶቹ መውጣት ስለማይችሉና በላይኛው ቤት ተደብቀው ስለነበር ነው። ምኖችን ሮማውያን ወታደሮችና ፈሪሳውያንን ተደብቀው ስለነበር ነው እንጂ እንደልብ መስቀሉ ፊት ለፊት ለዛውም በዛው ሁሉ ፈሪሳውያን በተሰበሰቡበትና ጴጥሮስ ተከትሎት ሄደ ይላል። ባለበት ሮማውያን ጴጥሮስ ተከትሎት ሄደ ይላል እኮ አይደል? ጴጥሮስ እዚህ ጋር አሁን ያለ ስንት ላይ ነው? ከዛስ ምን አለ? ከዛስ ምን አለ? ያ ግን ተከትሎት ነበር። ገባ ካደ መጨረሻ ላይ ይሄ አክደ የመጣፉ ነው የሚለው እሱን እኮ ነው የምልህ። ካደ ራሱን ነፍሱን ለማትረፍ ሲል ካደ። ገብቶሃል? እንጂማ እንደዚህ በግላጭ ፊት ለፊት ቆሞ ለኢየሱስ እያለቀሱለት ምናምን እንዴት እንደዛ ይሆናል? ብራዘር ምንም ትርጉም የማይሰጥ እኮ አንድ ቦታ ላይ ሰው የኢየሱስ ተከታዮች ራቆታቸውን እንዳያዙ እያመለጡ ነው። እዚች ጋር ደግሞ ምን እያደረጉ ነው? በገሃድ ወጥተው ምናምን ለኢየሱስ እያዘኑ ምናምን እያለቀሱ። ግን እነዚህ ሂዱ የሚለውን ፓርት ግን ልትቀበለው አልፈለክም። እሱን እንደ ምሳሌ አድርገህ ልትወስደው አልፈለክም። እነዚህ ልቅቋቸው ይሂዱ ሲል እናውጣው፣ ምንም ችግር የለውም። ኦኬ እሺ፣ እዚህ ማርቆስ ነው። ኦኬ ማስታረቅ እኮ ምንም እኮ ችግር የለውም። እነዚህ ልቀቋቸው አለ። ከዛ ደግሞ ሌሎቹን እያሳደዷቸው ነበር እኮ። እንደሸሹ ግን መካድ አንችልም። ራቆታቸውን ሲሮጡ እንደነበረ መሸሻ አንችልም እኮ። በቃ የተናገረው ነገር ነው ያነበብኩልህ። እንዴ አልገባህም መሰለኝ ሁኔታው ምን እንደታውቃለህ። በዛ በሮማውያን ጊዜ በመሪዎቹ በገቨርነሮቹ በጲላጦስ በቄሳሩ የተፈረደበት በሙሉ ይሰደዳል፣ ይገደላል። ተባባሪ በሙሉ ይገደላል። ለምሳሌ በጳውሎስ ጊዜ ትልቅ እሳት ተነሳ። ትልቅ እሳት በተነሳበት ጊዜ የጳውሎስ ተባባሪ ናቸው የተባሉ በሙሉ እየተገደሉ ነበር። ጳውሎስም የዚህ ነገር ተባባሪነት ተብሎ ነው አይደል ያለው ነገር በሙሉ እንትን የተገደለው። ሌሎቹ ሲሰቀሉ እሱን ደግሞ አንገቱን ቆርጦ ነው የገደሉት አይደል? እንትን መረዳት ያለበት ነገር በዛ ጊዜ ተባባሪ በሙሉ የተባለ ይገደላል። አንድ ሰው ከተፈረደበት ሌላው በሙሉ ከሱ ጋር ነበር የተባለ በሙሉ ይፈረድበታል። ኢየሱስ ላይ ሞት ከተፈረደ ሌሎችም ላይ ሞት ይፈረዳል። ተፈረደ ማለት ነው አንድ ላይ ተባባሪ ተብለው። ለዛ ነው ራቆታቸውን ሲሮጡ የነበሩት ሲሸሹ የነበሩት ምን ሲሉት ለዛ ነው ከተረዳህ ማለት ነው። ያው የምትቀበል ከሆነ ማለት ነው ማለት ላይክ አይ ይሄኛውን አንዱን ቻል መቀበለው የምትል ከሆነ እዚህ መጽሐፍ ቅዱስ ላይ ምን ይላል? 18 ላይ 8 ላይ ምን ዮሐንስ ወንጌል 18 8 ላይ እሺ፣ ወይም ደግሞ እሺ ከ5 ጀምረን 5 ጀምረን አንብበው። ከስንት ጀምረን? ከ5 ጀምረው። እሺ እነርሱም የናዝሬቱን ኢየሱስ አሉት። ኢየሱስም እርሱ እኔ ነኝ አላቸው። አሳልፎ የሰጠውንም ይሁዳ ከእርሱ ጋር ቆሞ ነበር። ኢየሱስም
እርሱ እኔ ነኝ ባለ ጊዜ ወደ ኋላ አፈግፍገው መሬት ላይ ወደቁ። እንደገናም የምትፈልጉት ማንን ነው ሲል ጠየቃቸው። እርሱም የናዝሬቱ ኢየሱስ እነርሱም የናዝሬቱ ኢየሱስን ነው አሉት። ኢየሱስም መልሶ እርሱ እኔ ነኝ ብያችኋለሁ እኮ እኔን የምትፈልጉ ከሆነ እዚህ ይህ ምንድን ነው እነዚህ ተዋቸው አለ። እነዚህ ሂዱ ማለት ከእርሱ ጋር የነበሩትን ማለት ነው። እነዚህ ሂዱ። ለዛ ነው እነዚህ ሂዱ ብሎ ያለው እና እነዚህ ሂዱ ብሎ የምትፈልጉት እኔ ከሆነ እኔን ውሰዱኝ፣ እነዚህ ሂዱ ብሎ ተዋቸዋል። እነሱ እንዳይያዙ ማለት ነው። ምክንያቱም የሚፈለገው ማን ነው? ኢየሱስ ብቻ ነው የሚፈልገው። ከዛስ በኋላ በጣም ከዛ ሄዱ። ችግር የለውም። እኔ እኮ ይሄንን ነገር እቀበልሃለሁ። ቆይ ይሄንን ነገር እቀበልሃለሁ፣ ይሄን አልቀበልህም አልልም እኮ። አስታርቀው፣ ችግር የለውም። ሄዱ። ከዛ የማርቆስ ወንጌል ላይ ምን ይላል? ሸሹ አይደለ? እዚህ ጋርም ተዋቸው አላቸው፣ ተዋቸው። ከዛ ሐዋርያቶቹ ሸሹ አይደለ? እና ስናስታርቀው ማለት ነው አይደለ? አይደል? ብላክ እንግዲህ ሂዱ ካለ በኋላ ምንም እንደውም ጴጥሮስ ሂዱ ካለ በኋላ እሺ፣ ቆይ አንዴ፣ እንደውም ቆይ ወደ ታች ወረድ ብለህ አንብበው ማለት የፈለኩት ታሪኩ ቁጽል ግማሽ እንዳይሆንብን እየተቆራረጥ እንዳይሆን እስከ አትሊስት እስከ 12 ምንም ችግር የለው። እስከ ስንት ላንብበን? እስከ 12 ምናምን ቢሆን እስከ ተወሰነ እስከ 12 አንብበው። ከ8 ጀምረ እኔ ነኝ ብያቸዋለሁ። እኔ የምትፈልግ ከሆነ እነዚህ ሂዱ ተዋቸው አለ። ይሄ የሆነበት ምክንያት ይሄ በትንቢት የተነገረ ስለሆነ ነው። በትንቢት በመዝሙር ላይ ከሰጠኸኝ አንዳችም አልጎደለብኝ ሲል እግዚአብሔር ነው የሰጠው ደቀ መዛሙርቱን ለኢየሱስ ክርስቶስ እና እነሱ አንድም አልጎደለም። የጎደለው አንድ ብቻ ነው፣ እሱም ይሁዳ ነው የጎደለው። የጥፋት ልጅ አንድ ጎድሏል። አልጎደለም። አንድ ጎድሏል። ከሰጠኸኝ አይደለ? ከሰጠኸኝም አንዳችም አልጎደለም አለ። ይኸውልህ እንደዚህ ቃላቶችን እንደዚህ እያጠራ ብትሆነ ትንኝ የምታጠራ ከሆነ ነገሮችን በእንትን ነው ማየት አለብህ። ትንኞችን ትንንሽ ነገሮችን የምታጠራ ከሆነ አይደለም፣ እንደዛ አይደለም ቃሉ። ትንኝ አይደለም እንኳን ኢየሱስ ምንድን ነው ያለው? ከቃልም አንዲትም ዶት ነጥብም ራሱ ላትወጣ አለ። እንኳን ትንኝ ይቅርና ነፍስ ያላት ይቅርና ነጥብም ራሱ ከቃል አትወጣም፣ ከመጽሐፍ አትወጣም።